ሸበላው አንተ እኮ አታፍርም። የኔ አለቃ ገብረሃና ፌክ ነው ፊክሽን ናቸው ትላለህ። አንተ እኮ አታፍርም። አለቃ ገብረሃና ማን ናቸው? እና በሪ ላይፍ ምንድነው ካልከኝ የሌለ ጨባሽ ትንባዋን ደቅ አርጋማ ፎብላ ማለት ነው። ሃይውና ምናምን የምትል ሼባ ነች ነበረ። በጣም ግን እንደዚህ ተራሱ አርገ እንዳታየው። ጨባሽ ነች፣ ቀምቀም ታረጋለች፣ እቺ ነፋ ታረጋለች ማለት ነው። በጥግ አርጋ ማለት ነው ወስዳ። ነገር ግን በጣም ከሰዎች ጋር ይስማሙ ነበር አለቃ ገብረሃና ከጳጳሳቶች ከቄሶች ጋርና ከነገስታቶች ጋር የማይስማማ እውነትን ይናገራል። ጎንደር ነው የተወለደው። የዛሬ 200 ዓመት 18 ምናምን አካባቢ ላይ ነው የተወለደው። እና አለቃ ገብረሃና የሚገርምሽ ነገር ማለት ነው ጎቢው ስሚኝ እንደ አንተ በጣም ሰቃይ ተማሪ ነበረ። የካምፓሱ ሰቃይ አንደኛ ከካምፓስ ሰቃይ ነበረች። የቤተክርስቲያን ካምፓስ ማለት ነው። እና ወደ ጎንደር ገባ። ወደ ጎንደር ከገባ በኋላ ላይ ወዲያው ስልጣን አገኘ። በጣም ቀለሜ ተማሪ ነበር። ስለዚህ ስልጣን ካገኘ በኋላ ከአጼ ቴዎድሮስ ጋር ይገናኝላል። አጼ ቴዎድሮስ ሲነግስ ከአጼ ቴዎድሮስን እየተረበ አስቸገረ። አጼ ቴዎድሮስን እየተረበ በተረባ አስቸግሮ ግን ሲተረብ እውነተኛ ተረባ ነው የሚተርበው፣ ዝም ብሎ አይደለም። በጣም አይምሮ ሚነካ እውነት ተራሰ ማለት ነው። አባረረው። በቃ ሂድልኝ አንተ መቼም አትለወጥም። በቃ አንተ መቼም የምትለወጥም ሰው አይደለም። እንዳይገለው እንዳያስረው ምሁር ነው፣ የተማረ ሰው ነው። በጣም ህግ ያውቃል፣ ፖለቲካ ያውቃል፣ የተከበረ ሰው ነው። በሱ መንገድ ሂድልኝ በቃ ብሎ አባሮት ሄዱ። ከአጼ ዮሐንስ ጋር ወዲያው ያለ ደግሞ አጼ ሚኒሊክ ቴዎድሮስ ከሞተ አጼ ዮሐንስ ጋር ሲያገለግል ቆይቶ ደግሞ ከአጼ ሚኒሊክ ጋር በምን ተገናኙ? ተከሶ ነው የተገኘ። ምን የቤተ ክርስቲያን ምግብ እያወጣ ብር እያወጣ ለራሱም ለተራበው ህዝብ ስፔሻሊ ለተራበው ህዝብ ሰው ተርቦ ግምጃ ቤት ይቀመጣል። ምን ይሰራል? ለማን የተቀመጠ ይሄ መስጠት እያወጣ መስጠት የቤተ ክርስቲያን ብር እናንተ ግን ተርቦ ነው ሰው። እውነቱን ነው። በቃ ከዚህ ምክንያት አጼ ሚኒሊክ ችግር የለውም። እንደገና ከአጼ ሚኒሊክ ጋር በተረባ ጣይቱን እየተረበ አስቸገረ። ሚስቱን የአጼ ሚኒሊክ ሚስት። ከዛ ባልቻ ባነፍሶንም ወየው የተረበው ተርባ ምን ነበር በእናታችሁ ባልቻ ካልገደልኩት ያዙ ይልቀቁኝ ብሎ ከዛ ባልቻ ጋርና ከጣይቱ ጋር ስለተጣላ አጼ ሚኒሊክ አባረረው። አጼ ሚኒሊክ አባረሩ ደግሞ በታክቲክ ተመልሶ እና ድንግል ሆኖ ሁላ መቆየት ነበረበት። ድንግል ሆኖ መቆየት ፕሌየር ነች ደግሞ ይባላል። ድንግል ሆኖ መቆየት ሲቀመበት የሆነበት ጠጣ አርጎ እንደለመደው ጠቅ ድንግልናውን አፍርሶ ልጆች ወለደ። እሺ ይሁን ሲባል ደግሞ በጣም ትንባው ያጨሳል ይባላል። የዛኔ ባህላዊ ትንባው አለ። እሺ እሱን ያጨሳል ይባላል። መጠጡን ተውት። መጠጡ አንደኛ፣ ስጋ ምናምን አንደኛ ተጠቃቃሚ ነበር። በጣም ክሪቲሳይዝ ያደርጋል፣ ፖለቲካን ያውቃል። በጣም ፖዚቲቭ ላይ እንግባ። ቀልድ ነው። በጣም ፖለቲካ አንደርስታንድ ያደርጋል። በዛ ሰዓት የነበረውን የህዝቡን ጭቆና ቀጥታ ሳይፈራ ለነገስታቶቹ ቀጥታ ነበር በቀልድም በምንም አድርጎ የሚናገረው። እና እንዲህ ስቀልድ እኔ ወጣቶች አንደርስታንድ ታደርገው ብዬ ነው እንጂ ላቀለው አይደለም። በጣም የተከበነ በጣም ማደንቀው ሰው ነው ማለት አሽቃባጭ አይደለም። አሽቃባጭ ፓፓራዚ አይደለም። ታውቃለህ። ካረጀ በኋላ ግን ታረቀ እግዚአብሔርንም ወይኔ ለእግዚአብሔርንም ይናቆራል ሰውየው። ካረጀ በኋላ ግን በጣም ተረጋግቶ ይሄን ሁላ ነገሩን ትቶ የሚጠጣው ምኑን ትቶ ነው የሞተው።